በአንተና በሌላው ሰው መካከል አገልግሎት ልዩ የሚሆነው ለኢየሱስ በሰጠው ፍቅር ምክንያት። እግዚአብሔር የሚቀባቸው ሰዎች በፍጹም ፍቅር የሚያገለግሉትን ሰዎች ያሳድጋቸዋል፣ ከፍ ያደርጋቸዋል፣ ያከብራቸዋል። ብዙ ባርኮት የማንባረክበት ምክንያት ከውስጥ የመነጨ ከመሰጠት የሆነ ከፍቅር የሆነ ስለማይሆን ነው። እግዚአብሔር ብዙ የማይባርከን በእኛ ብዙ ስለማይደሰት። በአገልግሎት እንድንሮጥ የሚያደርገው ምን መሰላችሁ? ፍቅሩ ነው። አያችሁ፣ የኢየሱስ ፍቅር ውስጡ ያለ ሰው ለአገልግሎት ስንፍና፣ ዳተኝነት እሱ ጋር አይጠጋም። ሌሊትና ቀን ያገለግላል። ለምን? ከፍቅሩ የተነሳ ከፍቅሩ የተነሳ ይጸልያል፣ ይጾማል። ከፍቅሩ የተነሳ ወንጌልን ይሰብካል። ከፍቅሩ የተነሳ የጠፉትን ይፈልጋል። ከፍቅሩ የተነሳ የወደቁትን ያነሳል። ፍቅር ነው አገልግሎት። አገልግሎት ስራ አይደለም። አገልግሎት ፍቅር ነው። እና ፍቅራችሁን ቴስት አድርጉት። ውስጣችሁ አለ